ሴት ልጅ ይህን ካልካት በፍቅር ትወድቃለች። የእውነት የምትወዳት ከሆነ አሁን እምልክን ነገሮች በትክክል ንገራት። የትኛውም ሴት ብትሆን ይህን ካልካት በፍቅር ነው የምትወድቀው። የትኛውም ሴት ልትሆን ትችላለች። ኮርታብል ሊሆን ይችላል። በተለያየ የሀብታም ሴቶች ወይንም አንተ ከሷ በታች ልትሆን ትችላለህ። ምንም አይነት ነገር ሳይሰማ በኮንፊደንስ ይህንን ከነገርካት እመነኝ ነው እምልህ፣ የትኛውም የተንጠባረረችብን ሴት በቀላሉ ማግኘት ትችላለህ። አንተ ብቻ እሷን እንደምንም ብለህ ማሳመን ነው የሚጠበቅብህ፣ እኔ በምነግርህ ጉዳይ ተነስተ ማለት ነው። ስለዚህ ምንም ሳትፈራ እነዚህን ነገሮች ማለት ብቻ ነው የሚጠበቅብህ ማለት ነው። እመነኝ እመነኝ። ይህንን ነገሮች አድርገህ ካልተሳካ እኔን መጥተህ መጠየቅ ትችላለህ። ከዛ በፊት ግን ሀሳቤን ከመናገሬ በፊት ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። እንግዲህ እንደዚህ አይነት ቪዲዮ በየዕለቱ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ እኛን እያበረታታችሁን ነው ማለት ነው ሰብስክራይብ ስታደርጉ። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ስለዚህ ወደ ቀጥታ ወደ ሀሳባችን እንገባለን ማለት ነው። በመጀመሪያ ማድረግ ያለባችሁ ነገር ሴት ልጅ ፍቅር ለማስያዝ ስትሞክሩ ማድረግ ያለባችሁ ነገር ቢኖር እሷን ማጥናት ነው ያለባችሁ። ምን አይነት ልጅ ነች? ምን አይነት ሰው ነች? ምን ትወዳለች? ምን አትወድም? ምን ስትባል ደስ ይላታል? ምን ስትባል ደስ አይላትም? ከማን ጋር ነው የምትለው? እነዚህ ነገሮች በትክክል ማጣራት መቻል አለባችሁ። ምክንያቱም አሁን ከምነግራችሁ ነገሮች ተነስታችሁ ነው ያን የምታደርጉት ማለት ነው። ያን ነገር የማትወድ ከሆነ አታደርጉም ማለት ነው። የትኛውም ነገር ሊሆን ይችላል ማለት ነው። ስለዚህ የትኛውንም ሴት ለምሳሌ አበባ ማትወድ ሴት ሲሰጣት ማትወደው ሴት ልትኖር ትችላለች። ስለዚህ ያንን ነገር በማረጋገጥ ነው የምትወደውን ነገር አይታችሁ ነው ማለት ነው ማድረግ ያለባችሁ። ቀጥታ ወደ ሀሳባችን ስንሄድ የመጀመሪያ የሚሆን አንደኛው እንዳንቺ አይነት ቆንጆ አይቻላቅም በላት። ይህንን ምትላት አንተ የምትወዳት ከሆነ ለእሷ የምታስብ ከሆነ እና እሷ ደግሞ ሴቶች እንደ ወንዶች አይደሉም። በጣም ሰፋ አድርጎ ቆንጆ ነች ስትላ በቃ በጣም ወዶኛል ይሄ ልጅ ብላ ሳይሆን የምታስበው የምር ቆንጆ እንደሆነች ነው የሚሰማት እንጂ ቆንጆ ነች ስላልካት እንደምትወዳት አይሰማትም። ወንዶች ናቸው በዚህ ጉዳይ ላይ በጣም የሚሸወዱት። ልክ ቆንጆ ነህ ታምራለህ ስትለው በቃ እንደወደደችው አድርጎ ስለሚያስብ ማለት ነው። ስለዚህ የምትወዳት ከሆነ ቆንጆ ነሽ እንደዚህ ሙገዛዎቹን በላት። በጣም ነው ሴቶች የሚወዱት ከወንዶች በተሻለ ሁኔታ ማለት ነው። ስለዚህ አሞገዛት። ታምሪያለሽ፣ ቆንጆ ነሽ፣ እንደዚህ አይንሽ መልክሽ ያምራል፣ እንደዚህ ጸጉሮችሽ ያምራሉ፣ ዋው ምናምን በላት። የዛን ጊዜ እመነኝ ቀንና ሌሊት ስታስብ ነው የምታጥረው። ለመሰለ ብዙ ጊዜ ኢትዮጵያኖች እንደዚህ የመደናነቅ እንትን ስለሌላቸው ልክ እንደዛ ስትላት ኦማይ ጋር ነው የምትለው። በቃ ቀንና ሌሊት ነው የምታስበ ማለት ነው። በሁለተኛ ደረጃ የሚሆነው ስትስቂ ደስ ያለሽ በላት። ሴት ልጅ የምትወደው ነገር ቢኖር አድናቆት ነው። ስትስቂ ታምራለች ስትላት በቃ አንተ ፊት ለፊት ሁሌ የሚመጣው ነገር ቢኖር ሳቋ ነው። አንተ ፊት ለፊት ስትሆን ደስተኛ ነው የምትሆነው። ስለዚህ ከማን ጋር ነው መዋል የምትፈልገው? ከአንተ ጋር ነው መዋል የምትፈልገው። ስለዚህ አንተ ስትስቂ ታምራለች። ልጅቷ እኮ ስትስቅ ላታምር ሊሆን ይችላል። ነገር ግን አንተ ስትስቂ ታምራለች ስለምትወዳት ሲጀመር ለአንተ ሙሉ ነች እሷ ልትሆን ይገባል ማለት ነው። አድንቃት በደም ሳቂስ፣ ጥርሶችሽ ያምራሉ፣ ነጣቱ ደስ ይላል። እንደዚህ አይነት ሴት አይቼ አላቅም፣ በጣም ተገርም ያለው ምናምን፣ እግዚአብሔር አንቺ ለእኔ ያለች ለእኔ የተባልሽ ሴት ነሽ በላት። እመነኝ የዛን ጊዜ እመነኝ ሳተኛ ነው የምታድረው ማለት ነው። አንተ ብቻ ይሄን አድርግና ሞክረው። በሶስተኛ ደረጃ ደግሞ የተቀመጠው አለውልሽ ማለት ወይም ከጎኗ እንደሆን ካሳያት። ሴት ልጅ ብዙ ጊዜ ብቸኝነት ከወንዶች በተሻለ ሁኔታ ሴቶች ብቸኝነት ይሰማቸዋል። ስለዚህ አንተ አለሁልሽ ከጎንሽ ነኝ፣ በምትሰራው ነገሮች አበረታታት፣ አግዛት፣ ሀሳቦቿን ደግፍ። የምትሰራው ነገር ሜቢ ላይሳካላት ይችላል፣ ሁኔታዎች ላይሆኑላት ይችላል። አንተ እንደሚሳኩ እንደሚሆኑ
ስትነግራት ሴት ልጅ እመነኝ አንተ ብቻ ከሆነ የምታበረታታኝ፣ አንተ ብቻ ከሆነ የምትወደኝ እያለች ብርክክ ነው የምትልል። በቃ በጣም ነው የምትወድ። ስታስብ ነው የምትውለው፣ ስታስብ ነው የምታድረው። ምክንያቱም ቤተሰቦቿ እንደማይሳካ ነው ብዙ ጊዜ የሚነግሯት ማለት ነው። አንተ ደግሞ በተሻለ ተቃራኒ ሆነ ምንም እሷ እንጨት ውሃ ነው ብትል እውነት ነው ውሃ ነው እያልክ መሆን አለበት ማለት ነው። የዛን ጊዜ ሴት ልጅ ሀሳቧን የሚደግፍ ሰው ስለምትወድ የዛኔ በፍቅር ትወድቃለች ማለት ነው። በአራተኛ ደረጃ ደግሞ እየተቀመጠላችሁ የተለያዩ ስጦታዎችን መስጠት ነው። ይህን ቀደም ብዬ በለቀኩት ቪዲዮ አሳይቻቸዋለሁ። ምን አይነት የሴት ልጅ ምን አይነት ስጦታ እንደሚሰጥ በጣም የሚያማምሩ ጌጣጌጦች፣ የስም ቀለበቶች፣ የስም አበሎች አሉ። አርቲፊሻል አበሎች የግድ ውድ ነገር መሆን የለበትም። ሴት ልጅ ዋናው ሀሳባቸው ነው የሚያስደስታት ማለት ነው። ስለዚህ ስጦታ በመስጠት ማለት ነው። ፎቶ ሊሆን ይችላል፣ ታሪኮች ሊሆን ይችላሉ። እሷ ያስደስታታል፣ ቅድሜ እንደተናገርኩት ማለት ነው። እሷ ያስደስታታል ብላችሁ የምታስቡትን ነገር በሙሉ በመስጠት ደስተኛ እንድትወዳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ምንም ቀለል ያለ ነገር ብዙ ነገር ማውጣት አይጠበቅባቸውም። ምክንያቱም ያው ሀሳባችሁ ብቻ በቂ ስለሆነ ሴቶች ስጦታዎች ያስደስቷቸዋል። ሰዓቶች ሊሆኑ ይችላል። አበሎችን ስጣት። ሂዳበት የማታውቀው ቦታዎች ምናምን ብዙ ትውስታ የሚሰጡት ቦታዎች ላይ በመውሰድ አዝናናት። የዛኔ እመነኝ ሙሉ ደስታዋን አንተ ነህ የምትወስደው፣ ሀሳቧን ሙሉ አንተ ነህ የምትወስደው። ሴት ልጅ እንድታፈቅድ ለማድረግ ሀሳቧን ነው መጀመሪያ የምትወስደው። ያን ደግሞ አደረክ ማለት ነው። የመጨረሻው አምስተኛ የሚሆነው ኮራ በልባት። ያ ነው ሴት ልጅ ኮራ ስትልባት በጣም ነው ደስ የሚላት። ሴት ልጅ የምትወደው የሚያስቃትን ሳይሆን የሚያስለቅሳትን ነው ይባላል። ይሄ አባባል ነው፣ ግን ኮራ በልባት አንተ። ምክንያቱም እሷን ለማሳቅ ቀና ደፋ ማለት አይጠበቅብህም። እመነኝ አይጠበቅብህም። ሴት ልጅ የምትወደው የሚያስቃትን አይደለም፣ ቁም ነገረኛ፣ ኃላፊነት የሚወስድ ሪስክ የሚወስድ በቃ ከሱ ጋር ስትሄድ ደስ የሚላት ኮንፊደንስ የሚሰማት የሆነ ጀነን ያለ ወንድ ነው። ስለዚህ አንተ እሷ ጋር ስትሄድ የምትገለፍጥ ከሆነ ቁም ነገር አታስብም ሴት ልጅ። እመነኝ ነው የምልህ። ይሄን እንደ ቲፕ ነው እየሰጠው ያለሁት እና አንተ ማድረግ ያለብህ ጀነን ብለህ እንደ ወንድ ልጅ ኮራ ብለህ። ያ ድሮ ጊዜ ነው ልትል አትችልም። በድሮ ጊዜ አይደለም። እመነኝ ሴቶች ድጋሚ ብትጠይቃቸው አንድ ሶስት ሴት ብትጠይቅ ኮራ ያለ ወንድ ደስ ይለኛል፣ ማይቀልድ ወንድ፣ ብዙ ጊዜ ከሴቶች ጋር ማይሄድ ወንድ ሊሉክ ይችላሉ። ምክንያቱም ሴቶች ተፈጥሯዊ ነገር ናቸው። በቃ የሆነ በአንድ የተፈጠሩ ነገር እስከሚመስሉ ድረስ ብዙ የሚያመሳስላቸው ነገሮች፣ ባህሪያቶች አላቸው ማለት ነው። ስለዚህ አንተ ይሄንን ነገር አድርገህ ካልተሳካ እኔን መጥተህ መጠየቅ ትችላለህ ማለት ነው። እስከ መጨረሻው ስላዳመጣችሁን አመሰግናለሁ። እባካችሁን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም እንደዚህ አይነት ቪዲዮ በየዕለቱ እንዲደርሳችሁ የደውሉን ምልክት መንጫት እንዳትረሱ። ቴንኪዩ ቻው።